ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። አንድም ለምስጋና አንድም ደግሞ ለወቀሳ እንኳን አይባልም፣ ግን እንደዛው ነው የሚሆነውና መጀመሪያ ግን ከምስጋናው እንጀምርላለሁኝ። ምስጋናው ምንድን መሰላችሁ? የባለፈው ቪዲዮ የሰራሁት ስልክና ቤተ መቅደስ የሚለው ቪዲዮ ላይ በጣም የብዙ ሰው ሀሳብ፣ የብዙ ሰው ንዴት፣ የብዙ ሰው ቁጭት እኔ ብቻ ለመሆኔን ስላሰማችሁኝ በጣም ነው ደስ ያለኝ። በጣም ደግሞ እንደገና ደስ ያለኝ ምንድነው 3-4 ሰው የሚሆኑ እኔ ነበርኩኝ አንዱም እኔ ነበርኩኝ አንዱ ያሉት ልጆች አሉ ባለማወቅ የሰሩና የነሱ ደግሞ በጣም አስደስቶኛል። ለምን መጀመሪያም ቪዲዮውን እንደሰራ በጣም ይገፋፋኝ የነበረው ወይም ደግሞ እንዴት አድርጌ ልግለጽላችሁ ብቻ ሳያቅ የሚያደርጉ ሰዎች ይኖራሉ ብዬ ደግሞ በጣም አስብ ስለነበረ ያ በመሆኑ በጣም ደስ ብሎኛል ማለት ነው። ከዛ በተረፈ በውስጥ በኩል 1-2 ሰዎች ደስ ያላላቸው ሰዎች አሉ። ሶስተኛው ግን ጴንጤ ጋር ውለሽ ነው እየመጣሽ ነው ጴንጤ ነው እየላከሽ ያለኝ አለ ማለት ነው። እሱን እንዝለለውና ምክንያቱም ከሐሳቤ ጋር ጭራሽ አልተገናኘም ማለት ነው እሱ እና ሌሎቹ ሁለቱ ግን እርግጠኛ ሁኜ መናገር ባልችልም የኔ ሐሳብ ብቻ አይደለም ያንን ቪዲዮ ያዩ ኮሜንት የሰጡ ላይክ ያደረጉ ሼር ያደረጉ ሪፖስት ያደረጉ ሰዎች በሙሉ ሐሳብ ቁጭትና ብስጭት ልበለው ካለን ለቤተ ክርስቲያናችን ካለን ፍቅር ነው ከሌላ ነገር አይደለምና የዛን ሁሉ ሰው ኮሜንት አይታችሁ ንግግሩን አይታችሁ ሰምታችሁ ግን ይሄ ምን አገባሽ አይነት ነገር የተናገራችሁ ሰዎች እናንተን ከየትኛው ውስጥ መደብኳችሁ መሰላችሁ? ከአውቀው ከሚያደርጉ ሰዎች አውቀው እያወቁ ከሚያጠፉ ሰዎች መሃል ናቸው እነዚህ ሰዎች ብዬ ደመደምኩኝ ማለት ነውና ልላችሁ መፈልገው ምንድነው እኔ ስለተናገርኩኝ ወሌሎቹ ስለተናገሩ አይደለም ትክክል ነው አይደለም የሚለውን ነገር ሊዳኛችሁ የሚችለው ህሊናችሁ ነው። ህሊናችሁ ማይዳኛችሁ ህሊናችሁ እውነቱን እውነት ነው ሐሰቱን ሐሰት ነው ብሎ የማያረጋግጥላችሁ የማይነግራችሁ እናንተ ደግሞ ለህሊናችሁ ለነገራችሁ እውነት እማትታዘዙ ከሆነ ለማን ልትታዘዙ ማንን ልትሰሙ ትችላላችሁ? ማንንም ማለት ነው። የምትሰሙት የምታዳምጡት ህሊናችሁን ሳይሆን ፍላጎታችሁን ብቻ ነው። ስለዚህ ከእናንተ ጋር ብዙ ምለው ነገር የለም፣ ግን እግዚአብሔር አሁንም ለሁላችን ማስተዋልን ያድለን ብዬ እላለሁ ማለት ነው። እና በዚሁ ደግሞ ስላበረታታችሁኝ ማለት ነው። ሌላ ደግሞ አንድ በጣም ስለሚቆረቆረኝ ነገር ልንገራችሁ። እሱ ምን መሰላችሁ? መዝሙርን በተመለከተ ነው። መዝሙርን በተመለከተ ስላችሁ ደግሞ ምን ልትል ነው እንዳትሉ። በእርግጥ ሌላ ቦታ አላይም፣ እማየው እዚሁ ቲክቶክ ላይ ነው። ቲክቶክ ላይ ከሚዘምሩ ሰዎች አንዷም እኔ ነኝ ማለት ነውና በጣም ብዙ አይነት መዝሙሮች አሉ። እኔ ለምሳሌ የምትዘምሩ ከምን አንጻር ነው ብትሉኝ መዝሙሩን ከወደድኩት ሄጄ ሰማዋለሁ፣ ዩቲዩብ ላይ አየዋለሁኝ። ከዛ ልክ ነው ብዬ ባመንኩበት ደግሞ ወጥቼ ደግሞ ትንሽዬ ቪዲዮ ቀንጨባ አድርጌ ማንኛውም ሰው እንደሚሰራው እሰራለሁ ማለት ነው። ያ ቪዲዮ የደረሰው ሰው እንደውም አንዳንዶቹ ይጠይቁኛል የዘማሪዋን ስም የት ነው ማገኘው፣ ሙሉን ማዳመጥ የሚፈልጉ ሰዎች ስላሉ ማለት ነውና ከዛ ወደ ዩቲዩብ ሄደው ያንን መዝሙር ይሰማሉ፣ እግዚአብሔርን ያመሰግኑበታል በዛ መዝሙር ማለት ነው። የኔ ሐሳብ ይሄ ነው። ስለዚህ ሌሎች እህቶችም ይሄ ነው ብዬ ነው ማስበው አላማቸው ከዛ የዘለለ ነው ብዬ አይደለምና ታዲያ ይሄ ከሆነ የነሱ አላማ አላማችን እንደዚህ ነው ካልን ለምንድን ነው የመናፍቃን መዝሙር የምንዘምረው? ይሄ የመጀመሪያው ጥያቄ ነው ማለት ነው። ማለት ምን ለማስተላለፍ ነው? ምን ለመንገር ነው? ኢየሱስ ኢየሱስ ስለተባለ ነው ወይ? ምክንያቱም የኛ ቤተ ክርስቲያን የራሷ ቀለም የራሷ ዜማ ያላት ነች ማለት በመዝሙር እኛ ሰምተን እኔ በራሴ እንኳን ይሄን 12 ዓመት እንኳን በኖርኩበት ገና ያልሰማዋቸው በጣም ብዙ መዝሙሮች አሉ፣ በጣም ብዙ ማለት ነውና የዜማ ባህር ነች ማለት ተጨልፎ የሚያልቅ አይደለም አይደል ባህር። ስለዚህ ከዛ ሁሉ ዝማሬ ከዛ ሁሉ ምስጋና ወተን እሱ ደግሞ አይደለም በጣም የሚያናድደኝ ማለት ነው እነዛ ዘማሪዎች ማለት ነው በፊት ቤት የነበሩ የበሉ የጠጡ ቤተክርስቲያን ያበላቻቸው ያጠጣቻቸው ማለት ነው እና እውቅናን ይሰጠቻቸው ከዛም አልፎ አሁን ምሳሌ ልንገራችሁ በጣም ለምን እንደምናደድ ማለት ነው። ምናልባት በምሳሌ ልትረዱኝ ትችላላችሁ ምን ያህል አስከፊ እንደሆነ ነገሩ። እኔ የማይበትን ነው ዙሮ ምነግራችሁ። ሰው ቤታችሁ መጣ
አበላችሁት፣ አጠጣችሁት፣ አስተናገዳችሁት፣ አከበራችሁት ማለት ነውና ያ ሰው በልቶ ጠጥቶ ኑሮ እናንተ ላይ ኑሮ እንደፈለገ ሆኖ ከዛ እናንተ ባበላችሁት ባጠጣችሁት ሰሃን ላይ ይተፋበታል። የሰጣችሁትን ሁሉ ማለት ነው አውጥቶ ይተፋና የማይገቡ ነገሮችን ይናገራል፣ የማይገቡ ነገሮችን ያደርጋል። በቃ እዚህ ግባ ማትሉት ማለት ነው ያንን አድርጎ ማለት ነው ከዛ ከናንተ ቤት ወጥቶ ይሄዳል አይደል? ምርጫው ነው። ማንም ማንን አይይዝም ማለት ነው። ስለዚህ ይሄድ መንገዱ ክፍት ነው፣ መንገዱን ጨርቅ ያርግለት ብሎ መሸኘት ነው። ግን ቤተክርስቲያን ደግሞ እንደዛ አይደለችም። እድል ትሰጣለች። ይሄ የሰው አስተሳሰብ ነው እንጂ ቤተክርስቲያን እድል ትሰጣለች፣ ልጆቿን ትጠራለች። ንስሐ ከገቡ ቤተክርስቲያን የማትቀበለው ምንም ነገር የለም ማለት ነው። ሰው የሚፈለግበት መጸጸት ነው። አእምሮ ያለው ሰው እንዲጸጸት ትፈልጋለች ቤተክርስቲያን። ለምን? የነፍስ ጉዳይ ስለሆነ ማለት ነው። እና ወደ ሌላ ቦታ አልሂድ፣ ልመለስ ወደ ራሴ ማለት ነው። እና ያንን እዛ የሰጣችሁት ሳህን ላይ ማለት ነው ያተፍቶበት የሄደውን እናንተ የምትበሉት ሳህኑን አጥባችሁ ወይም ሳህኑን ጠርጋችሁ ከላይ የተደረገ ነገር አይደለም የምትበሉት። ከዛ ደግሞ በዚህ ሳህን ስለበላው ብላችሁ አይደለም መታችሁ የምታወሩኝ። ያ የተተፋውን ነው አንስታችሁ የምትበሉት። ሰው ከአንደበቱ ያወጣውን ቆሻሻ እንዴት አድርጋችሁ ነው መልሳችሁ እናንተ በልታችሁ መታችሁ ደግሞ ለህዝብ ለሰው የምታስተላልፉበት? ይሄኔ በቃ ጸያፍ በሚባለው ነገር የገለጽኩላችሁ ከተረዳችሁት ብዬ ነው። ምስጋና ነው ብላችሁ ግን እንዳትሉኝ። ሌላ የፈለጋችሁትን ነገር በሉኝ። ተመችቶን ነው ምናምን ማለት የሁሉም ሰው የተለያየ ነው። ግን አደራችሁን ነው ምላችሁ ምስጋና ነው እንዳትሉኝ። ቤተክርስቲያን አፍ አውጥታ ያወገዘችውን ነገር እኛ ክርስቲያን ነን ካልን ማዕተባችን ካለ መለያችን ኦርቶዶክሶች ነን፣ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ነን ብለን መጠሪያችንን የኢትዮጵያ ኦርቶዶክስ ቤተክርስቲያን ነሽ መጠሪያችን ብለን ካልን ታዲያ እሷ ያልጠራችበትን እሷ ያወገዘችበትን እሷ ያስተማረችውን ትተን ያላስተማረችውን ዘማሪዎቿን ትተን ዘማሪዎቿ ያልሆኑትን ለምንድን ነው የምንዘምረው? እንዳልኳችሁ ደግሞ መጀመሪያ ላይ የምናሳየው ሰዎች በዛ መዝሙር እንዲባረኩበት እንዲሰሙት ደስ ብሏቸው ከሆነ ደስ ማይል ነገር ለምን ከራሳችን አልፈን እነሱ እንዲሰሙ ሌሎቹ እንዲሰሙ ለምን እናደርጋለን ነው የሚለው። እንግዲህ ዛሬ አስረዘምኩባችሁ። በሌላ ሀሳብ ደግሞ መለሳለሁ። አመሰግናለሁ። መልካም ቀን ባይ